ጌታችን ኢየሱስ ክርስቶስ በክብር ይገለጣል። አሜን ሃሌሉያ። ይህ ዘመን የመጨረሻ ዘመን ነው። ሐሰተኞች ፓስተሮችና ሐሰተኞች ቄሶች የሚገለጡበት ጊዜ ነው። ሐሰተኞች ቄሶችና ሐሰተኞች ፓስተሮች፣ ሐሰተኞች ወንጌላዎች ወይም ሐሰተኞች ወንጀለኞች እነማን ናቸው? ሐሰተኛ ትምህርትን የሚያስተምሩ፣ ሐሰተኛ ትንቢት የምትነበኡና ሐሰተኛ ነገር ላይ የሚያተኩሩ፣ የሚያልፍ ዓለም ላይ የሚያተኩሩ ሁሉም ሐሰተኞች ናቸው። ሰይጣን ሐሰት ነው። ሐሰተኛ የሰይጣን አገልጋይ ነው። ስለዚህ እኛ እንደማን ነን? እግዚአብሔር ቃልን እናነብባለን። እግዚአብሔር ቃል ሁልጊዜ እንሰማለን። ለምን እንደ ክርስቶስ አንሆንም? ለምን እንደ እግዚአብሔር መሆን አንችልም ማለት አለብን እንጂ እኛ ማንን ብዬ ራሳችን ለመጠየቅ አለብን። እንግዲህ ወንድሞቹ አስተውሉ። ይሄ ጥንቃቄ ነው። ክርስቶስ ከመገለጡ በፊት ቅዱስ ኑሮ የኖሩ ሰዎችን ያስገለጣል። ቅዱስ ኑሮ ላይ የተኮሩ ሰዎችን ያስነሳል። ቅዱስ ኑሮ ያልኖሩ፣ ለክርስቶስ ያልተለዩ፣ ለእግዚአብሔር ያልተለዩ የሰይጣን ልጆችና ስጋውያን ናቸው። አዳማውያን ናቸው። እኔ አዳም አይደለም። አዳምን የሻረው ክርስቶስ ነው። አዳም 4000 ዓመት ሙሉ ስጋውያን ሰዎች ላይ ነግሶ ነበር። ስጋውያን ሰዎች ክርስቶስ መጥቶ ስጋን እንደ ሻረው ዛሬው አስተውሉም። መጽሐፍ ቅዱስን አላውቁምና። እኛ ግን ማንን? የክርስቶስ ልጆች፣ ዳግም የተወለድንን የእግዚአብሔር ልጆች። ስለዚህ እግዚአብሔር ቃል እንዲህ ይላል። ሃሌሉያ። እግዚአብሔር ቃልን ስናነብብ እግዚአብሔር ቃል በእኛ ላይ ውሎ ስራ እንዲሰራ ነው። ዮሐንስ ወንጌል እናነብባለን። ሃሌሉያ። ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹን አልተቀበሉትም። ለምን አልተቀበሉትም? እሱ ሰማያዊ ነው፣ እነርሱ ምድራዊ ነው። ሰማያዊና ምድራዊ አንድ መሆን አይችሉም። ሰማያዊ ቅዱስ ነው፣ ምድራዊ እርኩስ ነው። ሰማያዊ ቅዱስ ነው፣ ምድራዊ እርኩስ ነው። ሰማያዊ ዘላለማዊ ነው፣ ምድራዊ ጠፊ ነው። ሰማያዊ የእግዚአብሔር ነው፣ ምድራዊ የስጋና የሰይጣን ነው። ምድር ሁሉ የሰይጣን እጅ ላይ ያለች ዛሬ ግን ክርስቶስ በእግዚአብሔር የፈጠረ ሁሉም ይጠቀለላል። ይህ ዓለም ሁሉ አንድ ቀን በእግዚአብሔር እጅ ስር ትገባለች። ዛሬው ዋዜማ ተጀምሯል። እኔው በዋዜማ ነው የተገለጥኩኝ። ለተቀበሉትም ሁሉ ግን በስሙ የሚያምኑት ለእርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ለስሙ የሚያምኑ ማን ናቸው? እግዚአብሔር የሚያምኑት ናቸው። የክርስቶስ የሆኑ ናቸው። ለእግዚአብሔር የሆኑ ናቸው። ጠፊ አይደለም። ከመንፈስ የተወለዱ ናቸው። ከስጋ የተወለዱ ሳይሆን ከእግዚአብሔር የተወለዱ። እኔ ዛሬ ከጌታ ኡንጫዋቃ የተወለደ ሰው ሳይሆን ከእግዚአብሔር የተወለደ ሰው ነኝ። ከእግዚአብሔር ተወልጃለሁ። አዲስ ሰው ነኝ እንጂ እኔ ዛሬ አሮጌ ሰው አይደለም። የማይሞት አካል ለብሻለሁ። የማይሞት ማንነት ከክርስቶስ ወርሻለሁ። ሃሌሉያ። በስጋ ውስጥ የመጠመጡ ሰዎች፣ ከስጋ ውስጥ የዋሉ ሰዎች ክርስቶስ ይመቀበላቸው። እኛ ደካማ ነን፣ እኛ ስጋ ነን፣ እኛ ጠፊ ነን የሚሉት ሰዎች ናቸው።
ግን ክርስቶስ ጠፊ ነው። ግን ክርስቶስ ውርደት ነው። ግን ክርስቶስ ርኩስ ነው። ግን ክርስቶስ ኃጢአት የሚተባበር አምላክ ነው አይደለም። ዛሬ ክርስቲያኖች ሙሉ ሰው የለም ማለት፣ ፍጹም ሰው የለም ማለት፣ እንደ ክርስቶስ የሆነው ሰው የለም ማለት ክደት ነው። ክደት ሳይመጣ በመጀመሪያው በውሸት ትምህርት ራሳቸውን የሞሉ ራሳቸውን የተለወጡ ናቸው። ውሸት ትምህርት ምን ይላል? ሰው ጠፊ ነው፣ ሰው ደካማ ነው፣ ሰው ይሞታል፣ ሰው እንደዚህ። እሺ እነማን ናቸው? የሚጠፋ ሰው ነው አለ፣ የማይጠፋ ሰው አለ። የሚጠፋ ሰውና የማይጠፋ ሰው ለይተ ማወቅ አለብህ እንጂ ሁሉም ሰው ጠፊ ነው ማለት ክደት ነው። ካዲ ማን ነው? ሰይጣን ነው። ካዲ የሆነው ሰይጣን በመምጣቱ በፊት ካዲዎች ይመጣሉ። ካዲዎች ደግሞ የሰይጣን ወኪሎች ናቸው። የሰይጣን ወኪሎች ዛሬ ክደት ትምህርትን የሚያስተምሩ ውሸታማ ፓስተሮች ናቸው። በኢየሱስ ክርስቶስ ውሸታማ ፓስተሮችና ውሸታማ ነቢዮች ወደ ሲኦል ይወርዳሉ። ሃሌሉያ። እሺ፣ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣችሁ ይላል። ስልጣን ከላይ የሆነ ስልጣን ነው እንጂ በምድር ላይ ያለ ስልጣን አይደለም። ስልጣን ምን ይላል? ገሃነም ደጆች ላይ እናንተ አሸናፊዎች ናቸው የሚሉ መጽሐፍ ቅዱስ ውስጥ ያለ ቃል ነው። ገሃነም ደጆች ማለት ምን ማለት ነው? አንድ ሰው ወደ ገሃነም ለመሄድ በፊት በባር ይገባል። ባር ምንድነው? ውሸት ትምህርት ነው። በርሲስኒ ሶባ በልበሎተ ጋነሚቲ በልበሎኒ ጋነም በርሲሰ ሶባ ፓስተሮኒ ሶብዶኒ ኩን በርሲሰኒዳ። የፓስተሮች ውሸታማው ትምህርት የገሃነም ደጆች ናቸው። በዚህ እውቀት፣ በዚህ ውሸት ትምህርት ሰዎች ክርስቲያኖች ወደ ሲኦል ይሄዳሉ። እኔ ዛሬ ስልጣን ከክርስቶስ ወስጃለሁ። ስልጣን በድፍረት እንድንናገር አድርገናል። በድፍረት እንድንቆም፣ በድፍረት ከሙሉ ወንጀል እንድንወጣ፣ በድፍረት ከመካነ መቃብር እንድንወጣ፣ በስልጣን በድፍረት ከውሸታማ አብያተ ፕሮቴስታንቶች ውስጥ እንድንወጣ እኔን አደርጋለሁ። ሃሌሉያ። እንዲህም ብሎ ከእነርሱ ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም አለ። እነዚህ ከእግዚአብሔር የተወለዱ ናቸው እንጂ ከስጋ ማለት ከጠፊው ከአዳም ማለት ነው። ከመንፈስ ተወለዱ ማለት ከእግዚአብሔር ተወለዱ ማለት ነው። አንድ ሰው ሁለትዮሽ የሚባል ነገር የለም። አትሳቱ፣ አትሞኙ። እኔ መንፈስ ነኝ እንዲሁም እኔ ስጋ ነኝ፣ እኔ ደካማ ነኝ እንዲሁም መንፈስ ነኝ ማለት ክደት ነው። ክርስቶስ ድብልቅ ነገር አይደለም። ክርስቶስ ቅዱስ ነው፣ እርኩስና ቅዱስ አይደለም። ክርስቶስ ዘላለማዊ ነው፣ ጠፊና ዘላለማዊ አይደለም። ክርስቶስ አንድ ብቻ ነው፣ ከላይ የሆነ ጻድቅ ነው። ጽድቅን የሚያደርግ ደግሞ የክርስቶስ ልጅ ነው። አንድ ሰው ከክርስቶስ ተወልደናል ብለህ ኃጢአትን ቢሰራ እርኩስ ነው፣ ውሸታማ ነው። ኃጢአትን ክደናል፣ ከኃጢአት ወጥቻለሁ፣ ኃጢአትን መስራት አንችልም። እናንተ ክርስቶስን ለብሻለሁ አላለም እግዚአብሔር ቃል። isin Kiristoosin akka uffataatti uffataniitu hin jenne Kiristoos. Eshi dhagni Kiristoos in ejja. Dhagni Kiristoos hin soba. Dhagni Kiristoos biiraa dhuga. Dhagni Kiristoos gubboo nyaata. Dhagni Kiristoos in ajjeesa. Dhagni Kiristoos hin jibba. Dhagna Kiristoosin in uffanne ati. Kanaaf akkas jetta malee dhagni Kiristoos hin sobu, hin hatu, biiraa hin dhugu, hin machaa'u, hin ajjeesu. Dhagni Kiristoos qulqulluudha. Dhagna Kiristoos kan ulfates qulqullu.
የክርስቶስን አካል የለበሱት እርኩስ ሳይሆን ቅዱስ ነው። ስማ፣ ከፍርድ በፊት እግዚአብሔር ይህን እውቀትን ገልጧል። ብትፈልግ ኑር፣ ባትፈልግ ሰቅል። ቀኑ ደርሷል። ዘመኑ አልቋል። ቀኑ በእናንተ ላይ መሽቶበታል። በኢየሱስ ስም ኢናቴማ